አንድ ቤት ከመሰረት እስከ ጣሪያ ለመገንባት ምን አይነት ወሳኝ ደረጃዎችን ማለፍ እንዳለብን ያውቃሉ? ለመገንባት አስበው ግን ሂደቱ ከየት እንደሚጀምር ግራ ገብቶታል? በአሁኑ ሰዓት ቤት መገንባት ምን ያህል ፈታኝ እንደሆነ እናውቃለን። ግን ዋናው ችግር የገንዘብ ማጣት ብቻ ነው ወይስ የግንባታ ሂደቱን አለማወቅ? በባለሙያ የተጠና የግንባታ ሂደት ጥቅሙ ምንድን ነው? የቤት ግንባታ ጥራት የሚወሰነው በህንፃው ውበት ነው ወይስ ከመሬት በታች ባለው ስራ? ከመጀመሪያው በፊት በዲዛይን በቁሳቁስ ምርጫና በቴክኒክ ስራዎች ዙሪያ ሊኖረት የሚገባ መሰረታዊ እውቀት ምንድን ነው ብለው ያስባሉ? ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ከመሰረት እስከ ጣሪያ የቤት ግንባታ ወይም አሰራር ምን እንደሚመስል ደረጃ በደረጃ የምናይበት ቪዲዮ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አንደኛ ግንባታና የመሬት ዝግጅት ኦር ሰብስትራክቸር። የቅድመ ግንባታና የመሬት ዝግጅት ስራዎች የአንድ ህንፃ መሰረት ወይም ሰብስትራክቸር የሚባሉ ሲሆን ይህም ከምድር ወለል በታች የሚሰሩና የህንፃው ሙሉ ሸክም ወደ መሬት የሚያስተላልፉ ወሳኝ ስራዎች ያካትታል። ዋና ዋናዎቹ የስራ ክፍሎችም የቦታ ዝግጅት ኦር ሳይት ክሊራንስ፣ ቦታው ላይ ያሉ ዛፎችን፣ ቁጥቋጦዎችን እና አሮጌ ግንባታዎችን የመሳሰሉ ነገሮችን ማስወገድ፣ የመሬቱን ከፍታ ዝቅታ ለግንባታ አመች እንዲሆን ማስተካከል፣ የመጥረግና የመለኪያ ስራ ወይም ሴቲንግ አውት፣ ዲዛይኑ በመሬት ላይ የሚያርፍበትን ትክክለኛ ቦታ የማመላከት ስራ ነው። በፕላኑ መሰረት የቤቱን ማዕዘኖችና ኮለም ቦታዎች በመሬት ላይ በገመድና በችካል ምልክት ማድረግ፣ መቆፈር ስራ ኦር ኤክስካቬሽን፣ ለመሰረቱ የሚያስፈልገውን ጉድጓድ እንደ ኢንጂነሪንግ ዲዛይኑ መቆፈር ሲሆን ለቤቱ ወለል የሚሆን ሰፊ ቁፋሮ ኦር በልክ ኤክስካቬሽን እና ለኮለን ወይም ለግድግዳ መሰረት የሚሆን ጥልቅ ቁፋሮ ኦር ትረንች ኦር ፒት ኤክስካቬሽን፣ የመሰረት ስራ ኦር ፋውንዴሽን ኮንስትራክሽን። ይህ የህንፃው መቆሚያ ዋና ክፍል ሲሆን እንደ አፈሩ ሁኔታና እንደ ህንፃው ከፍታ ይለያያል ማለት ነው። ብረት አልባ ኮንክሪት ኦር ሊን ኮንክሪት፣ መሰረቱ ከመሰራቱ በፊት አፈሩን ለመሸፈን የሚፈስ ቀጭን የኮንክሪት ንጣፍ ነው። የድንጋይ መሰረት ኦር ስቶን ማሶነሪ፣ ለቀላል ቤቶች የሚሰራ የድንጋይ ግንብ ሲሆን የጫማ መሰረት ኦር ፉቲንግ ደግሞ ከኮለኖች የሚመጣውን ጫና ለመሸከም የሚሰራ በብረት የተጠናከረ የኮንክሪት ክፍል ለፎቅ ቤቶች የሚሰራ ነው ማለት ነው። የኮለንና የግንብ ስራ ከመሰረቱ ተነስተው እስከ ምድር ወለል ኦር ግሬድ ቢም ድረስ የሚወጡ አጫጭር ኮለኖች ኦር ፋውንዴሽን ኮለንስ ናቸው። በመሰረት ክፍተቶች መካከል የሚገነባ የድንጋይ ወይም በብረት የተጠናከረ ኮንክሪት ግንብ ኦር ፋውንዴሽን ወል ነው። የሙሌት ስራ ኦር ባክፊሊንግ፣ የመሰረቱ ስራ ከተጠናቀቀ በኋላ የተቆፈሩ ክፍተቶችን መልሶ የመሙላት ስራና የተመረጠ አፈር ኦር ሴሌክትድ ማቴሪያል በመጠቀም የመሙላትና በደንብ የመጠቅጠቅ ኦር ኮምፓክት የማድረግ ስራ ነው። የምድር ወለል ኮንክሪት እና ማሳሻታ ኦር ግሬድ ቢም ኤንድ ሃርድኮር። ሃርድኮር ወለሉ ከመመታቱ በፊት የሚነጠፍ የማሳሻታ ድንጋይ ንጣፍ ነው። ግሬድ ቢም ኦር ግራውንድ ቢም ደግሞ ኮለኖችን እርስ በርስ የሚያያይዝና ግንብ የሚሸከም አግድም የኮንክሪት አካል ነው ማለት ነው። የወለል ኮንክሪት ኦር ፍሎር ስላብ፣ የምድር ወለል ለመሆን የሚፈስ የመጨረሻው የኮንክሪት ንጣፍ ነው። ሁለተኛ ከመሬት በላይ ዋናው የቤት አካል ግንባታ ኦር ሱፐርስትራክቸር፣ ከመሬት በላይ የሚከናወን የቤት አካል ግንባታ ወይም ሱፐርስትራክቸር የሚባለው ነው። የአንድን ህንፃ መሰረት ኦር ሰብስትራክቸር ከጨረስን በኋላ ወደ ላይ የሚታዩትን እና ለሰው መኖሪያነት የሚያገለግሉ ወይም ለሌላ አገልግሎት የሚጠቅሙ ክፍሎችን ያጠቃልላል። ዋና ዋናዎቹ የስራ ክፍሎችም የአጽም ግንባታ ኦር ስትራክቸራል ፍሬም፣ ቤቱ ጥንካሬ ኖሮት ራሱን እንዲችል የሚያደርጉ የህንፃ ዋና የጀርባ አጥንቶች ናቸው። እነዚህም ኮለኖች ከላይ የሚመጣውን ጫና ወደ መሰረት የሚያስተላልፉ ቀጥ ያሉ በብረት የተጠናከሩ የኮንክሪት አካላት ናቸው። ቢሞች በኮለኖች መካከል የሚዘረጉና የወለል ንጣፍ ኦር ስላብ የሚሸከሙ አግድም አካላት ናቸው። የወለል ንጣፍ ኦር ስላብ ለፎቅ ቤቶች በመካከለኛ ደረጃ የሚሰሩ፣ ለጣሪያ ደግሞ በመጨረሻ የሚሰሩ የኮንክሪት ንጣፎች ናቸው። የግድግዳ ግንባታ ኦር ማሰነሪ ወል የቤቱን የውስጥ ክፍሎች የሚከፋፍሉና የውጭ መከላከያ የሚሆኑ አካላት ናቸው።
የውጭ ግድግዳዎች ከአካባቢው ለአየርና ለደህንነት የሚሰሩ ጠንካራ ግንቦች ናቸው። የውስጥ መከፋፈያ ኦር ፓርቲሽን ወልስ ክፍሎችን እንደ መኝታ ቤት፣ ሳሎን፣ ኩሽና ለመለየት የሚገነቡ ናቸው። የጣሪያ ስራ ኦር ሩፊንግ ህንፃውን ከዝናብ፣ ከፀሐይ እና ከንፋስ የሚከላከሉ የላይኛው የህንፃው ክፍል ናቸው። የጣሪያ መዋቅር ኦር ትረስስ ጣሪያውን እንዲቆም የሚያደርጉ የእንጨት ወይም የብረት መዋቅሮች ናቸው። የጣሪያ ክዳን ቆርቆሮ ወይም ሌላ መሸፈኛ ቁሳቁስ ልንጠቀም እንችላለን ማለት ነው። ደረጃዎች ኦር ስቴርስ ከአንድ ወለል ወደ ሌላኛው ወለል ለመሸጋገር የሚያገለግሉ ሲሆኑ ከኮንክሪት፣ ከብረት ወይም ከእንጨት ሊሰሩ ይችላሉ ማለት ነው። የሊንተል ስራ ኦር ሊንተልስ በበሮችና በመስኮቶች አናት ላይ የሚሰሩ አግድም ድጋፎች ናቸው። እነዚህም ከላይ የሚመጣውን የግድግዳ ጫና ወደ ጎን በማስተላለፍ በሩ ወይም መስኮቱ ጫና እንዳይደርስበት ያግዛሉ ማለት ነው። ሶስተኛ የማጠናቀቂያ ስራዎች ኦር ፊኒሺንግ ወርክስ የማጠናቀቂያ ስራዎች የአንድን ህንፃ ሸካራ ግንባታ ኦር ስኬለተን ወደ ሙሉ አገልግሎት መስጫነት የሚቀይሩ ውበትንና ምቾትን የሚሰጡ ተግባራት ናቸው። እነዚህ ስራዎች በህንፃው ጥራትና ዋጋ ላይ ከፍተኛ ድርሻ አላቸው። ዋና ዋናዎቹ የስራ ክፍሎችም ልስን ስራ ኦር ፕላስተሪንግ ኤንድ ሬንደሪንግ ይህ በሸካራ ግንብ ኦር ብሎኬት ወይም ጡብ ላይ የሚደረግ የመጀመሪያው የማለስለስ ስራ ነው። የውስጥና የውጭ ልስን ግድግዳው ለቀለም ዝግጁ እንዲሆን በሲሚንቶ ልቁጥ ማለስለስ። የጂፕሰም ስራ ጂፕሰም ቦርድ ኦር ጂፕሰም ፕላስተሪንግ ለኮርኒስ ውበትና ግድግዳዎችን ይበልጥ ለማለስለስ የሚሰራ የስራ አይነት። የወለልና የግድግዳ ንጣፍ ኦር ፍሎሪንግ ኤንድ ዎል ታይሊንግ እንደ ክፍሉ አገልግሎት የሚመረጡ የተለያዩ ንጣፎችን መዘርጋትን ያካትታል። ሴራሚክና ሸክላ ኦር ታይልስ ለመታጠቢያ ቤት፣ ለኩሽና እና ለሳሎን ወለሎች የሚያገለግል ነው። ግራናይት እና ማርብል ለደረጃዎች፣ ለኩሽና ካውንተር እና ለበረንዳዎች የሚሰራ ስራ ነው። ይሄኛው ደግሞ ፐርኬ ኦር ፐርኬት በመኝታ ክፍሎች ለውበትና ለሙቀት የሚመረጥ የእንጨት ንጣፍ ነው። የቀለም ስራ ኦር ፔንቲንግ ኤንድ ዲኮሬሽን ይህ ለህንፃው የመጨረሻውን መልክ የሚሰጥ ስራ ነው። የውስጥ ቀለም ለማጽዳት አመቺ የሆኑ የፕላስቲክ ወይም የዘይት ቀለሞችን ልንጠቀም እንችላለን ማለት ነው እዚህ ደረጃ ላይ። የውጭ ቀለም ኦር ኳርትዝ ኦር ዌዘር ሸልድ ልንጠቀም እንችላለን። የፀሐይ ብርሃንንና ዝናብን የመቋቋም አቅም ያላቸው ቀለሞች ናቸው ማለት ነው። ፑቲ ቀለም ከመቀባቱ በፊት ግድግዳው ፍጹም ለስላሳ እንዲሆን የሚደረግ ዝግጅት ነው። የኮርኒስና የጌጣጌጥ ስራ ኦር ሲሊንግ ወርክስ በግድግዳና በጣሪያ መገናኛ ላይ የሚሰሩ የውበት መስመሮችና ጂፕሰም ቦርድ ድምፅን ለመቀነስና ዘመናዊ መብራቶችን ኦር ስፖትላይትስ ለመቅበር የሚያገለግል የኮርኒስ ስራ ነው ማለት ነው። አራተኛ የኤሌክትሪክና የውሃ መስመር ዝርጋታ። የውሃ መስመር ዝርጋታ ኦር ፕላምቢንግ ስራ አንድን ህንፃ ወይም የመኖሪያ ቤት ኦር ለሌላ አገልግሎት የሚያገለግልን ህንፃ ከንጹህ ውሃ አቅርቦት ጋር የሚያገናኝ እና ያገለገለ ውሃን የሚያስወግድ የተቀናጀ ስርዓት ነው። ዋና ዋናዎቹ የስራ ክፍሎችም የንጹህ ውሃ መስመር ዝርጋታ ኦር ወተር ሰፕላይ ሲስተም ይህ ክፍል ንጹህ ውሃን ከውሃ መስመር ኦር ሜን ላይን ወይም ከጋን ኦር ታንክ ወደ ቤት ውስጥ ወደሚገኝ የውሃ ነጥቦች ኦር ቧንቧዎች የሚያደርስ ነው። የቧንቧ ዝርጋታ እንደ ፒፒአር ኦር ኤችዲፒ ያሉ ቧንቧዎችን በመጠቀም ከውሃ ቆጣሪ እስከ ኩሽና፣ መታጠቢያ ቤትና የመጸዳጃ ቤት ድረስ መስመር መዘርጋት ነው። የጋንና የፓምፕ ተከላ የውሃ ግፊት እንዲኖር ወይም ውሃ ለማከማቸት የውሃ ጋን ኦር ወተር ታንክስ እና የውሃ መሳቢያ ፓምፕ መግጠም ነው። የሙቅ ውሃ መስመር ቦይለር ኦር ወተር ሂተር በመግጠም ለሻወር እና ለኩሽና የሚሆን የሙቅ ውሃ መስመር መዘርጋት ነው። የፍሳሽ ማስወገጃ መስመር ኦር ድሬኔጅ ኦር ሳኒተሪ ሲስተም ያገለገለ ውሃንና ቆሻሻን ከቤት ውስጥ በስርዓት ለማስወገድ የሚሰራ ነው። የውስጥ ፍሳሽ መስመር ከዕቃ ማጠቢያ ኦር ሲንክ ከሻወርና ከመጸዳጃ ቤት የሚወጣውን ፍሳሽ በፒቪሲ ቧንቧዎች አማካኝነት ወደ ውጭ ማውጣት ነው። የአየር ማስወገጃ ኦር ቬንት ሲስተም የፍሳሽ ቧንቧዎች ውስጥ አየር እንዲዘዋወርና ሽታ እንዳይኖር የሚያደርግ የቧንቧ ዝርጋታ ክፍል ነው።
የቆሻሻ ጉድጓድ ኦር ማንሆልስ ብለን የምንጠራው የቤቱን ፍሳሽ ወደ ማዘጋጃ ቤት መስመር ወይም ወደ ተዘጋጀ የቆሻሻ ጉድጓድ ኦር ሴፕቲክ ታንክ የሚያገናኝልን የስራ ክፍል ነው ማለት ነው። የሳኒተሪ እቃዎች ተከላ ኦር ሳኒተሪ ፊክስቸርስ ኢንስታሌሽን፣ ይህ ውሃ የሚጠቀሙ እቃዎችን በቦታቸው የማስቀመጥ ስራ ነው። የመጸዳጃ ቤት መቀመጫ ኦር ወተር ክሎዜት ተከላ፣ የእጅ መታጠቢያ ኦር ዋሽ ባዚን እና የኩሽና ሲንክ ኦር ኪችን ሲንክ መግጠም፣ የሻወር እና የቧንቧ ራሶች ፎሴትስ ኤንድ ታፕስ መግጠም፣ የኤሌክትሪክ መስመር የኤሌክትሪክ መስመር ዝርጋታ ኦር ኤሌክትሪካል ኢንስታሌሽን ስራ አንድ ህንፃ ወይም ቤት ውስጥ ደህንነቱ የተጠበቀና አስተማማኝ የኃይል አቅርቦት እንዲኖር የሚያስችል ዝርዝር ተግባራትን የያዘ ነው። ስራው በዋናነት በሁለት ምዕራፎች ማለትም ከግንብ ስራ ጋር የሚከናወንና ከፊኒሽንግ ስራ ጋር የሚከናወን ተብለው ይከፈላሉ። ዋና ዋናዎቹ ስራዎቹም የቱቦና የሳጥን ዝርጋታ ኦር ኮንዲዩቲንግ ኤንድ ቦክስ ፊክሲንግ። ይህ ደረጃ ግንቡ ተገንብቶ ሳይመረግ የሚከናወን ሲሆን ገመዶችን በግድግዳ ውስጥ ለማሳለፍ የሚያገለግሉ ቱቦዎችን መዘርጋት ነው። የቱቦ ዝርጋታ በግድግዳና በኮንክሪት ውስጥ የፒቪሲ ቱቦዎችን ማስገባት። የሳጥን ተከላ ለሶኬት፣ ለስዊች እና ለገመድ መገናኛ ኦር ጃንክሽን ቦክስ የሚያገለግሉ ሳጥኖችን በግድግዳ ውስጥ መግጠም ነው። የገመድ ስራ ኦር ዋይሪንግ ግድግዳው ተመርጎ ካለቀ በኋላ በቱቦዎች ውስጥ የኤሌክትሪክ ገመዶችን የማሳለፍ ስራ ነው ማለት ነው። የመስመር ገመዶች እንደ መብራት፣ ሶኬት እና ለከባድ ማሽነሪዎች ለምሳሌ ለምድጃ፣ ለቦይለር ኦር ለኢንዱስትሪያል ማሽኖች የሚሆኑ ገመዶችን መሳብ። የቀለም መለያ ኦር ከለር ኮዲንግ ለደህንነት ሲባል የቀጥታ መስመር ኦር ፌዝ፣ ገለልተኛ መስመር ኦር ኒውትራል እና የመሬት መገናኛ እርዝ ገመዶችን በቀለም ለይቶ የመዘርጋት ስራ ነው። የመሬት መገናኛ ዝርጋታ ኦር እርዝ ሲስተም፣ ይህ ለደህንነት ሲባል የሚከናወን እጅግ አስፈላጊ ስራ ነው። የኤሌክትሪክ ብልሽት በሚኖርበት ጊዜ ሰዎችን ከኤሌክትሪክ ንዝረት ለመከላከል ትርፍ ኃይልን ወደ መሬት የሚያስወግድ ስርዓት ነው። የዲስትሪቢዩሽን ቦርድ እና የደህንነት መሳሪያዎች ኦር ዲስትሪቢዩሽን ቦርድ ኤንድ ሰርኪዩት ብሬከርስ፣ ቤቱ የኤሌክትሪክ ማዕከል ሲሆን የኃይል አከፋፋይ ቦርድ ኦር ዲስትሪቢዩሽን ቦርድ መግጠምን ያካትታል ማለት ነው። ሰርኪዩት ብሬከርስ መስመር ላይ ከፍተኛ ጫና ኦር ኦቨርሎድ ወይም አጭር መገናኛ ሾርት ሰርኪዩት ሲፈጠር ኃይልን በራሳቸው የሚያቋርጡ መቆጣጠሪያዎችን መግጠም ነው። የመገጣጠምና የፊኒሽንግ ስራ ኢንስታሌሽን ኦር ፊክስቸርስ ቤቱ ተቀብቶ ካለቀ በኋላ የሚከናወን የመጨረሻው ደረጃ ነው። የስዊች እና የሶኬት ሽፋን መግጠም፣ መብራቶችን ኦር ላምፕስ ኤንድ ቻንድለርስ እና የጣራ ላይ ፒኖችን መግጠም፣ እንደ ውሃ ማሞቂያ ኦር ወተር ሂተር እና የደወል ስርዓቶችን ኦር ቤል ማገናኘት። አምስተኛ በሮችና መስኮቶች። በሮችና መስኮቶች በህንፃ ግንባታ ውስጥ ለደህንነት፣ ለብርሃን፣ ለአየር ዝውውርና ለውበት ትልቅ ሚና ይጫወታሉ። ይህ ስራ ከጥሬ ዕቃ ዝግጅት እስከ መጨረሻው ገጠማ ድረስ በርካታ ሂደቶችን ያካትታል። ዋና ዋናዎቹ የስራ ክፍሎችም የቁሳቁስ ምርጫ ኦር ማቴሪያል ሴሌክሽን፣ እንደ ቤቱ ዲዛይን እና እንደ ባለቤቱ ፍላጎት በሮችና መስኮቶች ከተለያዩ ግብዓቶች ሊሰሩ ይችላሉ። የእንጨት በር ኦር ቲምበር ዶርስ ለውስጥ ክፍሎች ውበትንና ሙቀትን ይሰጣሉ። የአልሙኒየም ወይም የብረት በርና መስኮቶች ለውጭ መውጫ በሮችና ለደህንነት ሲባል ጥንካሬ በሚፈለግበት ቦታ ላይ ይውላሉ። የፍሬም ተከላ ኦር ፍሬም ኢንስታሌሽን ኤንድ ፊክሲንግ፣ ይህ ደረጃ ግንባታው ገና ሳይጠናቀቅ ሊከናወን የሚችል ነው። የንዑስ ፍሬም ኦር ሰብ ፍሬም ስራ አንድ ጊዜ ዋናው ክፈፍ ከመገጠሙ በፊት ግንቡ ላይ የሚለጠፍ የብረት ወይም የእንጨት ድጋፍ ስራ ነው። ዋናውን ፍሬም መግጠም፣ ክፈፉን በትክክል በውሃ ልክ ማስተካከል። የመስታወትና የፓናል ስራ ግሌዚንግ ኤንድ ፓነሊንግ፣ መስታወት መግጠም፣ ለመስኮቶችና ለተወሰኑ በሮች እንደ ፍላጎቱ ነጠላ ኦር ሲንግል ወይም ድርብ ኦር ደብል ግሌዚንግ መስታወት መግጠም ነው ማለት ነው። ፓነሊንግ በእንጨት ወይም በአልሙኒየም በሮች ላይ ጠንካራ የሆኑ መዝጊያ ክፍሎችን ማስተካከል ነው። የቁልፍና የመገጣጠሚያ ዕቃዎች በሩ ወይም መስኮቱ በስርዓት እንዲሰሩ የሚያስችሉ ዕቃዎችን መግጠም ነው። ማጠፊያ ኦር ሂንጅስ ተከፋች ክፍሎችን ከክፈፉ ኦር ከመቃኑ ጋራ የሚያያይዙ ናቸው። ቁልፎችና እጀታዎች ሎክስ ኤንድ ሃንድልስ ለደህንነትና ለመክፈቻ የሚያገለግሉ ቁሳቁሶች ናቸው። መዝጊያዎች ኦር ዶር ክሎዘርስ በራሳቸው እንዲዘጉ የሚያደርጉ መሳሪያዎች ናቸው።
የማጠናቀቂያ ስራ ኦር ፊኒሽንግ፣ ማሸግ ኦር ሲሊንግ፣ በግድግዳው እና በክፈፉ መካከል አየር ወይም ውሃ እንዳያልፍ በሲሊከን ወይም በሌሎች ማሸጊያዎች መዝጋት ነው። ፔንቲንግ ኦር ቫርኒሽንግ፣ ለእንጨት ቫርኒሽ መቀባት ወይም ለብረት ዝገት መከላከያ ቀለም መቀባት። እነዚህ ነጥቦች ለአንድ ቤት ግንባታ መሰረታዊ የሚባሉት ናቸው። የቤት ግንባታ ውጤታማነት የሚጀምረው በጥሩ እቅድና ዝግጅት ነው። እያንዳንዱ የግንባታ ደረጃ የራሱ የሆነ ጥንቃቄና የሙያ ክትትል የሚፈልግ በመሆኑ ሂደቱን በዝርዝር ማወቅ ካልታሰቡ ወጪዎችና ስህተቶች ይታደጋል። ከመሰረት ስራ ጀምሮ እስከ መጨረሻው የፊኒሽንግ ስራ ድረስ ያለው ጥራት የቤቱን ዕድሜና የነዋሪዎችን ደህንነት ይወስናል። በተለይም ዓይን የማያያቸው የመሰረት የውሃና የኤሌክትሪክ መስመር ስራዎች ላይ ልዩ ትኩረት ማድረግ ያስፈልጋል። ይህ ዝግጅት ግንባታን ለመረዳት እንደ መነሻ ቢጠቅምም በእያንዳንዱ ደረጃ ላይ ፈቃድ ካላቸው መሐንዲሶችና ባለሙያዎች ጋር በመመካከር ለተሻለ ውጤት ወሳኝ ነው። በመጨረሻም እነዚህን የተቀናጁ የግንባታ ሂደቶች በአግባቡ በመከተል ለትውልድ የሚተርፍ ምቹና ውብ ቤት ባለቤት መሆን ይቻላል። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። በቀጣይ በምን ርዕሰ ጉዳይ ላይ እንድሰራላችሁ እንደምትፈልጉ ኮመንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሰናይ ጊዜ